ስለ ካፒታሊዝም የማይነግሩ 23 ነገሮች 10 ህይወትን ከሚቀይሩ ትምህርቶች ጋር። አንድ እንደ ነፃ ገበያ የሚባል ነገር የለም። አንድ ሰው ሁል ጊዜ ህይወትን እያወጣ ነው። ብዙ ጊዜ ሰዎች ነፃ ገበያው ነገሩን ያድርግ ሲሉ እንሰማለን፣ ግን ቻንግ መጋረጃውን ወደ ኋላ መለሰ እና ገበያዎች በእውነት ነፃ እንዳልነበሩ ያሳያል። ስታስወቲ የህፃናት ጉልበት ብዝበዛ ህጋዊ ነበር። ከዚያም መንግስታት ተቀባይነት እንደሌለው ወሰኑ። የ40 ሰዓት የሥራ ሳምንታት እንዲሁ ብቻ አልተከሰቱም፣ ታግለዋል። የጤና እና የደህንነት ህጎች ሁል ጊዜ እኛ አልነበሩም። ኩባንያዎች ስለ ሰራተኛ ደህንነት እንዲጨነቁ መገደድ ነበረባቸው። የተወሰደው እያንዳንዱ ገበያ ደንቦች አሉት እና እነዚህ ደንቦች የሚሰሩት በስልጣን ላይ ባሉ ሰዎች ነው። ነገሮች እየሄዱ እንደሆነ ካልወደዱ ገበያው በዚህ መንገድ ነው የሚሰራው የሚለውን ውሸት አትመኑ። ይልቁንስ ማን ደንቦችን እያወጣ እንደሆነ ትኩረት ይስጥ፣ ምክንያቱም እነሱ ስራውን፣ ደሞዝዎን እና የወደፊት ሁኔታውን ስለሚገልጥ የህይወት ዙ ሁኔታውን ይፈትኑ። አንድ ሰው ስርዓቱ እንደዚህ ነው የሚሰራው ብለህ ግን በዚህ መንገድ እንዲሰራ ያደረገው ማን ነው ብለህ ጠይቅ። ሁኔታውን በመቀበል ለውጥ አይመጣም። 2 ደሞዝ ጠንክሮ መስራትን አያንጸባርቅም፣ ኃይልን ያንጸባርቃል። ጠንክረን ከሰራን የበለጠ ገቢ እንደምናገኝ ተነግሮናል፣ ግን ከዋና ስራ አስፈጻሚ በላይ ጠንክሮ የሚሰራ የጽዳት ሰራተኛ አጋጥና ታውቃለህ? ከሄጅ ፈንድ ስራ አስኪያጅ በላይ የሚሰራ ገበሬ። ቻንግ ደሞዝ ጥረት ወይም ችሎታ ብቻ እንዳልሆነ ይጠቁማል። እነሱ ስለ ኃይል ናቸው። ነርስ በየቀኑ ህይወትን ታድናለች፣ ነገር ግን የምታገኘው ከዎል ስትሪት የባንክ ሰራተኛ በጣም ያነስ ነው። አስተማሪዎች የወደፊቱን ጊዜ ይከርሳሉ፣ ነገር ግን የሚከፍሉት ከእውነታው የቲቪ ኮከቦች ያነስ ነው። የፋብሪካ ሰራተኞች መኪና ይሰራሉ፣ ነገር ግን ዋና ስራ አስፈጻሚው ከሚሰራው ክፍልፋይ ያገኛል። ትክክለኛ ጥያቄ ማን የበለጠ ጠንክሮ ይሰራል አይደለም። በገበያቸው ላይ የበለጠ ቁጥጥር ያለው ማን ነው? ላይፍ ጠለፋ ችሎታህን ለጠንካራ ስራ ብቻ ሳይሆን ለስልጣን አወጣ። ጠንክሮ ከመስራት ይልቅ ብለህ ስራ ክህሎቶችን ለማግኘት አውታረ መረቦችን ለመገንባት እና ሰራተኞች ኃይል ባለባቸው ኢንዱስትሪዎች ውስጥ ራስዎን ለማስቀመጥ መንገዶችን ይፈልጉ። 3 ትላልቅ ኮርፖሬሽኖች ሁልጊዜ የበለጠ ውጤታማ አይደሉም። ከግዙፍ ኩባንያ የደንበኞች አገልግሎት ጋር 5 ጊዜ ብቻ እንዲተላለፉ ሰዓታትን ጠብቀህ ታውቃለህ? ወይም አንድ ግዙፍ ኮርፖሬሽን ቀላል ችግርን ለመፍታት ለዘላለም ሲወስድ ተመልክተዋል? ቻንግ ትልቅ ማለት ሁልጊዜ የተሻለ ማለት እንዳልሆነ ያስረዳል። ትናንሽ ንግዶች ከግዙፍ ኮርፖሬሽኖች የበለጠ ፈጠራዎች ሊሆኑ ይችላሉ። በቤተሰብ የሚተዳደሩ ሬስቶራንቶች ብዙ ጊዜ ከዓለም አቀፍ ፈጣን የምግብ ሰንሰለት የተሻለ ምግብ ያቀርባሉ። ጀማሪዎች ትልልቅ ኩባንያዎች ለማዛመድ የሚታገሉ ትኩስ ሐሳቦችን ይፈጥራሉ። ግዙፍ ኮርፖሬሽኖች በጣም ምቹ ስለሚሆኑ ከርፋፋ ቢሮክራሲያዊ እና ውጤታማ ሊሆኑ ይችላሉ። የህይወት ጠለፋ ተለቅ ይሻላል ብለህ አትስብ። ስራ፣ ምርት ወይም አገልግሎት በሚመርጡበት ጊዜ በመጠን አይታለሉ። አንዳንድ ጊዜ ትንሽ ኩባንያ ራሱን የቻለ ሱቅ ወይም አዲሱ ጅምር ብልጥ ምርጫ ነው። 4 ድሃ አገሮች ድሆች አይደሉም፣ ምክንያቱም ህዝቦቻቸው ሰነፍ ናቸው። አንድ ሰው በድሃ አገሮች ውስጥ ያሉ ሰዎች ጠንክረው አይሰሩም ሲል ሰምተህ ከሆነ ይህን ውሸት ነው። ቻንግ ድሆች አገሮች ብዙውን ጊዜ ድሆች እንደሆኑ ያብራራል፣ ምክንያቱም 1 በታሪክ ተበዝብዘዋል፣ ቅኝ አገዛዝ፣ ኢፍትሐዊ የንግድ ስምምነቶች። 2 የበለጸጉ አገሮች አሁንም ዓለም አቀፋዊ የንግድ ልውውጥ እንዳይቀንስ ያደርጋሉ። 3 የበለጸጉ አገሮች ያላቸው መሠረተ ልማት ወይም ካፒታል የላቸው። 2 ሰዎች ሩጫ ሲሮጡ አስብ። አንድ ሰው በ10 ሜትሮች ፊት ይጀምራል በሚያምር የሩጫ ጫማ እና አሰልጣኝ ሌላው በባዶ እግሩ 10 ሜትር ወደ ኋላ ይጀምራል። ማን ያሸንፋል? ላይፍ ጠለፋ የሥርዓት መሰናክሎችን ወቅ እና ለፍትሐዊነት ጠብቅ። የሚታገሉ ማህበረሰቦችን ከመፍረድ ይልቅ ትልቁን ምስል ይመልከቱ። ፍትሐዊ ንግድን እና ስነ ምግባርን የሚያበረታቱ ፖሊሲዎችን ይደግፉ። 5 የፋይናንሻል ሴክተሩ ከመጠን በላይ ተቆጥሏል። እርሱ እንደሚያስቡት ብዙ ሀብት አይፈጥርም። ባንኮች እና የኢንቨስትመንት ኩባንያዎች ኢኮኖሚውን እንደሚመሩ ተነግሮናል። እውነታው ግን እዚያ አለ። ገበሬ ምግብ ያመርታል። አስተማሪ የወደፊት መሪዎችን ያስተምራል። ዶክተር ሕይወትን ያድናል። የፋብሪካ ሰራተኛ ምርቶችን ይገነባል። ይህ በእንዲህ እንዳለ ብዙ የፋይናንስ እንቅስቃሴዎች ምንም አዲስ ነገር ሳይፈጥሩ በቀላሉ ገንዘብን ያንቀሳቅሳሉ። ቻንግ ፋይናንስ አስፈላጊ እንደሆነ ይከራከራሉ፣ ነገር ግን የኢኮኖሚው ዋና ትኩረት መሆን የለበትም። የህይወት ጠለፋ ግምትን ብቻ ሳይሆን በእውነተኛ እሴት ላይ ኢንቨስት ያድርጉ። ገንዘብን ብቻ ከማሳደድ ይልቅ በሥራ፣ በንግድ ወይም በግል ፕሮጀክት እውነተኛ ዋጋ የሚፈጥሩባቸውን መንገዶች ፈልጉ። ተጨማሪ ትምህርት ሁልጊዜ ተጨማሪ ኢኮኖሚያዊ እድገት ማለት አይደለም።
ብዙ ሰዎች ኮሌጅ በሄዱ ቁጥር አገሪቱ የበለጠ ሀብታም ትሆናለች ተብለናል። ነገር ግን ቻይና ብዙ የበለጸጉ አገሮች የትምህርት ደረጃ ከመጨመሩ ከረጅም ጊዜ በፊት የኢኮኖሚ እድገት ነበራቸው። ይህ ማለት ትምህርት ምንም አይጠቅምም ማለት አይደለም። ይህ ማለት የኢኮኖሚ እድገት በበርካታ ሁኔታዎች ላይ የተመሰረተ ነው፣ በዲግሪዎች ብቻ አይደለም። ላይፍ ታለፋ በዲግሪዎች ብቻ አተማመኑ፣ ገበያ የሚችሉ ክህሎቶችን ማዳበር፣ ዲፕሎማዎችን ብቻ ከመሰብሰብ ይልቅ የሥራ ገበያው ዋጋ የሚሰጣቸውን ተግባራዊ ክህሎቶችን ይማር። 7 የበለጸጉ አገሮች አሁንም ጥበቃን ይጠቀማሉ፣ ምንም እንኳን ለድሆች አገሮች እንዳትሉ ቢነግራቸውም። የበለጸጉ አገሮች ለድሆች አገሮች ገበያቸውን ክፈቱ፣ ነፃ ንግድ በጣም ጥሩ ነው ይናቸዋል። ግን ምን እንደሆነ ገም በማደግ ላይ በነበሩበት ጊዜ የበለጸጉ አገሮች የራሳቸውን ኢንዱስትሪዎች ይከላከላሉ። ዩኤስ በ19ኛው ክፍለ ዘመን ኢንዱስትሪዎችን ለመጠበቅ ታሪፎችን ተጠቅማለች። ጃፓን እና ደቡብ ኮሪያ የኢኮኖሚ ግዙፍ ኩባንያዎች ከመሆናቸው በፊት ኩባንያዎቻቸውን በእጅጉ ይከላከሉ ነበር። የሕይወት ጠለፋ ከአንድ መጠን ለሁሉም ምክር ይጠንቁ። ለአንድ አገር ቢዝነስ ወይም ሰው የሚሰራው ለሌላው ላይሰራ ይችላል። ሁልጊዜ ሰፊ የኢኮኖሚ ምክር ይጠይቁ። 8 ኢኮኖሚስቶች ሁል ጊዜ ትክክል አይደሉም፣ እነሱም አድልዎ አለባቸው። ብዙውን ጊዜ የኢኮኖሚክስ ባለሙያዎች ሁሉንም ነገር እንደሚያውቁ እንገምታለን። ግን ቻንግ ያስተውሰናል፣ ኢኮኖሚስቶች ሰው ናቸው፣ አድልዎ ፍላጎቶች እና አንዳንድም አጀንዳዎች አናቸው። ላይፍ ሃክ ስለ ኢኮኖሚ ምክር በጥንቃቄ አስብ። ማንኛውም ባለሙያ የሚናገረውን በትፍን አይቀበሉ፣ ጥያቄዎችን ይጠይቁ፣ የራስዎን ምርመር ያድርጉ እና የተለያዩ አመለካከቶችን ያወዳድሩ። 9 የሀገር ውስጥ ምርት እድገትን ለመለካት ምርጡ መንገድ አይደለም። የአንድ ሀገር ጂዲፒ እያደገ ከሆነ ሰዎች ይሻላሉ ማለት ነው። የግድ አይደለም። የሀገር ውስጥ ምርት አይለካም። ደስታ፣ ጤና፣ አለመምታትን፣ የአካባቢ ዘላቂነት፣ የሕይወት ጠለፋ ስኬትን ትርጉም ባለው መንገድ ለካ። የገንዘብ ግቦችን ብቻ ከማሳደድ ይልቅ ደህንነትን፣ ግንኙነቶችን እና እርካታን ያስቡ። 10 ካፒታሊዝም ሊሻሻል ይችላል፣ በድንጋይ ላይ አልተቀመጠም። ትምህርት ክፍል ካፒታሊዝም እንዳለመቀበል የለብንም። ሎቶችን ልንጠይቅ እንችላለን፣ የተሻለ ደሞዝ፣ የተሻለ ደንቦች እና ፍትሃዊ አሰራር። ላይፍ ሃክ የወደፊቱን በመቅረጽ ላይ ተሳተፉ። ኦዲቶችን ይከላከሉ፣ ስነ ምግባር ያላቸውን ንግዶች ይደግፉ እና ፍትሃዊነትን የሚያበረታቱ ፖሊሲዎችን ይምረጡ። የመጨረሻ ሀሳቦች ስለ ካፒታሊዝም የማይነግሩት 23 ነገሮች መጻፍ ብቻ አይደሉም። ይህ የማንቂያ ደወል ነው፣ የተነገረንን እንድንጠይቅ፣ በጥልቀት እንድናስብ እና የተሻለ የወደፊት ሁኔታ ለመፍጠር መንገዶችን እንድንፈልግ ያስተምረናል። እና ይህ ወዳጅ ሊኖረን የሚገባው እውቀት ነው።